ስለ ፈንድድ አካውንት ማወቅ የምትፈልጉ ጭራሽም ሰምታችሁ ማታውቁ ወይም ደግሞ አውቃችሁም መግዛት የምትፈልጉ ሰዎች ካላችሁ ሙሉ ጋይድ በዚህ ቪዲዮ እናያለን። ዛሬ እንግዲህ በቦርድ ተመልሻለሁ። እንደ መምህር ላስተምራችሁ ነው። እዚህ ጋር ኢንትሮዳክሽን እናይና ከዛ ፒሲ ላይ ሄደን ደግሞ እዛ ላይ እንዴት እንደምትገዙ አካውንት እንዴት እንደምትከፍቱ ኢች ፕሮሰስ ሙሉ ነገር ስለ አንዳንድ ሩሎቹ መሀል ላይ እናያለን። ስለነሱ ሁሉም ነገር በዚህ ቪዲዮ ታያላችሁ። መጀመሪያ ኢንትሮዳክሽን እናያለን። ያው አዳዲስ ሰዎች ሊሆኑ ስለሚችሉ ስለ ፈንድድ አካውንት ወይም ደግሞ ስለ ፕሮፈርም ድርጅት አዳዲስ ሰዎች ስለሚኖሩ አጭር ኢንትሮዳክሽን እናያለን። ከዛ ቀድመን እንግዲህ ሰብስክራይብ ካላደረጋችሁ ቪዲዮውን እያያችሁ ሰብስክራይብ ያደረጋችሁ ሰዎች ካላችሁ እስቲ ሰብስክራይብ የሚለው ካልጠፋች ማለት ነው ሰብስክራይብ አድርጉ። 17000 ቢያንስ በዚህ ቪዲዮ እንግባ። 20000 ብቻ ቶሎ ሪች እናደርጋለን ቤት አደርጋለሁ። ቪዲዮውን ላይክ ማድረግ እንዳትረሱ። የተፈጠረባችሁ ማንኛውም ጥያቄ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ፈንድድ አካውንት ወይም የፕሮፈርም ድርጅት ኢንትሮዳክሽን ነው። ምንድነው ፕሮፈርም? ፕሮፈርም ማለት አንድ ትልቅ ድርጅት ነው። ይሄ ልክ እንደ አንድ ባለሀብት ሰሩት፣ እንደ አበዳሪ ድርጅት ብላችሁ ሰሩት። ብዙ ሰዎች ትሬዲንግ ሲጀምሩ ካፒታል አይኖራቸውም። ስለዚህ ካፒታል ያለው ሰው ጋር ይሄዳሉ። ለምንድን ነው የሚሄዱት? ገንዘብ እንዲሰራቸው ትሬድ እንዲያደርጉ። እሱ ማን ነው? ፕሮፈርም ነው። ይሄ ባለሀብት ሰው ነው ብለን ትልቅ ድርጅት ነው አለ። እዚህ ጋር አንድ ካምፓኒ አለ። ከዛ ምን ይላል? ብር ሰጣችኋለሁ ግን ፕሩቭ ዩ ካን ትሬድ ማድረግ እንደምትችሉ እንደ መምህር ይሆንኩ አይደለ? እሺ ፕሩቭ ዩ ካን ትሬድ እንደምታደርጉ ማሳየት አለባችሁ። እሱ ምን ይባላል? ሩል፣ ህግ አላቸው። ፕሮፈርሞች ህግ አላቸው። ህግ ተከተሉና ትሬድ ማድረግ እንደምትችሉ ወይም ደግሞ ብር የሚሰጣችሁ ብር ላይ አመኘ እንድሰጣችሁ። ብዙ ጊዜ ይሄ የሚሰጣችሁ ብር ስቲል ሪል አይደለም የሚባል ነገር አለ። አንዳንድ ድርጅቶች ብቻ እሱ ሆል አናዘር ስቶሪ። እሱን ትታችሁት ግን ብር ሰጣችኋለሁ ኢዘር ወይ እመኑ። ግን መጀመሪያ ሩል ሰጣችኋለሁ፣ ህግ ሰጣችኋለሁ። ያንን ህግ ማለፍ አለባችሁ ወይም እንደምትችሉ ማየት አለብኝ ያቅም እንዳላችሁ። እሱ ምን ይባላል? ህጎች አሏቸው። ህጎቹን ደግሞ ዝም ብላችሁ ከመሬት ተነስታችሁ ዌብሳይት ላይ ገብታችሁ በነፃ አትገቡ፣ ብር ትከፍላላችሁ። ግን ብሩ ምንድነው? ሲግኒፊካንትሊ ሎ ነው። በሪል ትሬድ ከምታደርጉት በሎ ገንዘብ ለምሳሌ የ5000 ፈንድድ አካውንት ቻሌንጅ ሊሆን ይችላል። የቻሌንጅ አካውንት ቻሌንጅ ሩሎች ማለት ሩል ያለው ቻሌንጅ ፓስ የምታደርጉት የ5000 የ10000 ዶላር የ100000 ዶላር የ200000 ዶላር የነዚህ ዶላር ትገዛላችሁ። ከዛ ለምሳሌ የ10000 ዶላር ከገዛችሁ 10000 ዶላሩ ህግ አለ ማለፍ ያለባችሁ። ፈርስት አንድ ፌዝ ያላችሁ አሉ፣ ሁለት ፌዝ ያላችሁ አሉ። እሱን ብቻ ሩሎቹን ትከተላላችሁ፣ ታልፋላችሁ። ካለፋችሁ በኋላ ዌልደን ብሬን እንኩ ይላችኋል። አምኛችኋለሁ፣ እንደምትችሉ አውቃለሁ፣ ቁማርተኛ አይደላችሁም፣ ብሬን እንኩ ይላችኋል። ያኔ ምን ሆናችሁ ይባላል? ፈንድድ ሆናችሁ ይባላል። you are a funded trader። ከዛ በኋላ ፈንድድ ከሆናችሁ በኋላ ምንድነው የሚሆነው? በጣም አጭር ኢንትሮዳክሽን ነው እዚህ ጋር ነገራችሁ ላይ። ፈንድድ ከሆናችሁ በኋላ የቀረው የምታገኙት ገንዘባችሁ አይደል? የነሱ ገንዘብ ለምሳሌ 5000 ዶላር መጀመሪያ ቻሌንጅ ሰጣችሁ። ቻሌንጅ ከሰጣችሁ በኋላ ቻሌንጁን ፓስ ካደረጋችሁ 5000ን ይሰጣችኋል። 5000 ዶላሩ 5000 ዶላር ሰጥቷችሁ ይሄው ብሩን ሰጠው። ግን 5000 ዶላር አታወጡትም። እስቲል የነሱ ገንዘብ ነው። አንዴ ክሊር እንደሆነላችሁ ላሳያችሁ። ወደ እንትኑ ሄደን እናያለን፣ እንዴት ለመግዛት እንደምትችሉ በዲቴል እናያለን። ግን ጀስት ኢንትሮዳክሽን አሁንም ያላወቀ ሰው ስለሆነ ነው፣ ታገሱ። 5000 ዶላር እሰጣችኋለሁ ወይም እሺ ከፍ እናድርገው፣ ለምን ራሳችን እናሳንሳለን። 25000 ዶላር እሰጣችኋለሁ። ይሄ ማለት 10000 25000 ነው። 25000 ዶላር እሰጣችኋለሁ። 25000 ዶላር ከመስጠቴ በፊት ግን ፌክ 25000 ዶላር እሰጣችኋለሁ። ፌክ ሪል ያልሆነ ዶላር እሰጣችኋለሁ ይላችኋል። ያንን ሪል ያልሆነ ዴሞ እሰጣችሁና ቻሌንጅ፣ እስቲ ቻሌንጅ ልስጥ 25000 ዶላር ሰጥቼ ይሄን ያክል ፕሮፊት አምጣልኝ። ቻሌንጅ ነው፣ ሪል አይደለም። ከዛ ያላችሁን እንትን ካመጣችሁ በኋላ ኦኬ ስለዚህ ትችላለህ ትሬድ ማድረግ ብሎ ሪል ገንዘቡ 25000 ዶላሩ ይሰጣል። 25000 ዶላሩን አውጥቶ ሰጣችሁ። ከዛ በኋላስ 25000 ዶላር ከሰጣችሁ በኋላ 25000 ዶላር ትሬድ አድርጋችሁ ፕሮፊት ካመጣችሁ ለምሳሌ 25000 ከሰጣችሁ በኋላ ይሄን አውጥታችሁ አጠፉ። አንዳንድ ሰው እንደዛ እንዳያስብ። ከዛ ካመጣችሁ በኋላ ለምሳሌ 25000 200 ወይም 200 ዶላር ፕሮፊት ካገኛችሁ ከዚህ 25000 ማለት ነው፣ ይሄንን ማውጣት ትችላላችሁ። ከዛ በኋላ ፈንድድ ከሆናችሁ በኋላ ቢግ
ጌት ቢግ መኒ ብሩ ካገኛችሁ በኋላ ፕሮፊቱን ፈንድድ ከሆናችሁ በኋላ ፕሮፊቱን ታወጣላችሁ። ፕሮፊቱ ስታወጡ ደግሞ $200 ካገኛችሁ $200 ሙሉ ላታወጡ ትችላላችሁ። እንደ ፕሮፈርሙ ይለያያል። ፕሮፊት ሼር የሚባል ነገር አለ። አብዛኞቹ 80% ናቸው። ማይኩ መሀል ላይ ጠፋ። በኖርማል ቮይስ ላውራ። እሺ ስንት ምን እያልን ነበር ያቆምነው? እዚህ ጋር $200 ከሰጣችሁ ካገኛችሁ ሼር ታገኛላችሁ። አንዳንዶቹ 80% ሼር 80% ማለት 80%ቱ እናንተ ትወስዱታላችሁ ካገኛችሁት ፕሮፊት 20%ቱ እነሱ ይወስዱታል። ይሄ ፕሮፊት ሼር ይባላል። 80 አለ 90 አለ አንዳንድ እስከ 100 የሚጠጋ አለ። አሪፍ ቴል ታደርጉ ከሆነ ማለት ነውና 60 70 ራሱ ያለ አይመስለኝም። ከ80 በላይ ነው። 70 አንዳንዶቹ ይችላሉ በጣም አላቅ ካለ ማለት ነው። ግን አብዛኞቹ ከ80 85 90 ከ100 እስከ 100 የሚጠጋም ፕሮፊት ሼር አላቸው አሉ። ይሄን ይመስላል። ግን ፈንድድ ከሆናችሁ በኋላ ስቲል ህግ አላቸው። ዶንት ብሬክ ዘ ሩልስ። ፕሮፈርሞች እነዚህ ድርጅቶች እነዚህ ሀብታም ሰዎች ህግ አላቸው። ህጋችንን ብሬክ እንዳታረጉ። ብሬክ ካረጋችሁ የሰጠናችሁ $1 ኢቭን ራሱ ልንወስድባችሁ እንችላለን። ምክንያቱም ብራችን ሰጣችሁ የምታከስሩን ከሆነ ህጋችንን የምትጥሱ ከሆነ ኪሳራ ውስጥ እንገባለን እኛ። ስለዚህ እንወስድባችኋለን። ዶንት ብሬክ። አንዳንዶቹ ሩሎቹ አንዳንድ ፌዝ አላቸው፣ 2 ፌዝ አላቸው። አንዳንዶቹ ደግሞ ምንም ፌዝ የሌላቸው ቀጥታ ብር የሚሰጣችሁ ድርጅቶችም አሉ። እንደዚህ ቻሌንጅ ምናምን ነገር የሌለው 25,000 ስትሉ 25,000 እንካላችሁ። በኋላ ትናንሽ ህጎች አሉ ውስጥ ላይ፣ ግን ቻሌንጅ ፓስ ማድረግ የለባችሁ። እሱ ላይ ፒሲ ላይ ገብተን እናያለን ሁሉን ነገር። ይሄ ኢንትሮዳክሽኑ ነው። እንዴት መግዛት እንደምትችሉ፣ እንዴት አካውንት መክፈት እንደምትችሉ እያንዳንዱ ስቴፕ በፒሲ እናያለን። ወደ ፒሲው ሰብስክራይብ ማድረግ እንዳትረሱ። ሙሉ ፕሮሰሱን እዛ ላይ ታያችኋለሁ። ወዳችኋለሁ። እሺ አሁን ደግሞ ወደ ዌብሳይቱ መተን ስቴፕ ባይ ስቴፕ እናያለን እንዴት መግዛት እንደምትችሉ። የምጠቀመው ፕሮፈርም ፈንድድ አካውንት የሚሰጣችሁ ማለት ነው። ፈንድድ ትሬደር ማርኬት ነው። ሊንኩ ዲስክሪፕሽን ላይ አለ። ለምሳሌ ይሄ ቪዲዮ እንደምታዩት እዚች ጋር ፈንድድ ትሬደር ማርኬት ይላል። ሊንኩን ተጠቅማችሁ ከፈንድድ ትሬደር ማርኬት ከሚለው ጽሑፍ አጠገብ ያለው ሊንክ ማለት ነው ከገባችሁ በኋላ ወደ ዌብሳይቱ ቀጥታ ይወስዳችኋል። ይህም ቪዲዮ ከዲሴምበር 31 በፊት የምታዩት ከሆነ የክሪስማስ እንትን ታይም ስለሆነ ዲስካውንት አላቸው። ስለ ዲስካውንቱ በኋላ እናወራለን። መጀመሪያ የምታደርጉት ሬጂስተር ነው። እዚች ጋር ሬጂስተር የምትለዋለች አይደለ? ሬጂስተር ትላላችሁ። ሬጂስተር ካላችሁ በኋላ እዚች ጋር መሙላት ያለባችሁ ፎርም አለ፣ ኢሜል አድሬስ አለ። ከዛ ያስገባችሁትን ኢሜል ኮንፈርም ታደርጋላችሁ። ፈርስት ኔም እና ላስት ኔም የእናንተ ስምና የአባታችሁ ስም ማለት ነው። ስልክ ቁጥራችሁን፣ ከዛ ዚፕ ኮድ ያላችሁበት ዚፕ ኮድ። ስለዚህ እናወራለን አንዳንድ ሰው ግራ ስለሚገባው ያላችሁበት ሲቲ እና ከዛ ስቴት ማለት ነው ክልል፣ ያላችሁበት ክልል ትሞላላችሁ። ዘን ያላችሁበት ሀገር ኢትዮጵያ ከሆናችሁ ኢትዮጵያ፣ ሳውዲ አረቢያ ካላችሁ ሳውዲ አረቢያ፣ ዩኤስ ካላችሁ ዩኤስ ያላችሁበት ቦታ ትሞላላችሁ። ዘን አድሬሳችሁ ታስገባላችሁ። ከኢትዮጵያ ውጭ ያላችሁ ሰዎች አድሬስ እና ዚፕ ኮድ አይ ቲንክ ኦልሬዲ ታውቃላችሁ ብዬ ተስፋ አረጋለሁ። ካላወቃችሁም ሜቢ ሰርች አድርጉ፣ ያላችሁበት ስቴት ሰርች አድርጋችሁ እንትን ብላችሁ ፈልጋችሁ ማለት ነው። እሺ አሁን የኔን ኢንፎርሜሽን አስገብቻለሁ። እንደምታዩት ኢሜል ኮንፈርም፣ ፈርስት ኔም እና ላስት ኔም፣ ስልክ ቁጥር ዘስት ነው ዝም ብዬ ያስገባው ስልክ ቁጥሩን። ዚፕ ኮድ ምንድነው? አሁን ያላችሁበት ቦታ ለምሳሌ ሐዋሳ ካላችሁ ሐዋሳ፣ ባህር ዳር ካላችሁ ጅማ ካላችሁ ያላችሁበት ቦታ ዚፕ ኮድ አለ እና የማታውቁት ከሆነ ሜቢ ሰርች ማድረግ ትችላላችሁ። እሱም ካልመጣላችሁ ደግሞ ኢቨን 00 መሙላት ትችላላችሁ። ችግር የለም። ሙሉ 0 አድርጋችሁ መሙላት ትችላላችሁ። ኢትስ ኦኬ። ይሄን አክል ማተር የሚያደርግ ነገር አይደለም። ግን አዲስ አበባ ካላችሁ አዲስ አበባ፣ ከሌላችሁ ምን ማጣቁት ከሆነ 00 ማስገባት ነው። ሲቲ እዚህ ጋር አዲስ አበባ ነው የሞላሁት። ስቴት አዲስ አበባ ስለሆነ ለምሳሌ ጅማ ካላችሁ ኦሮሚያ፣ ባህር ዳር ካላችሁ አማራ፣ ሐዋሳ ካላችሁ ሲዳማ፣ ያላችሁበት ቦታ ማለት ነው ማስገባት ነው። አድሬስ ታስገባላችሁ። እኔ አድሬስ ያስገባሁት ያለሁበትን ሲቲ ራሱን ያስገባሁት። ስለዚህ እንደዛ እንትን ማለት ትችላላችሁ። ዘን አግሪ ቱ ተርምስ ኤንድ ኮንዲሽን ካላችሁ በኋላ ሬጂስተር ማድረግ ነው። ዘን ወደ ኢሜይል እንገባና ኢሜይላችንን ቼክ እናደርጋለን። ኖርማል እዚች ጋር ፈርስት ኢንቦክስ ላይ ሊመጣላችሁ ይችላል። ፈርስት ኢንቦክስ ላይ ካልመጣ ምን ጋር ነው የሚመጣው? ስፓም በሚለው ማለት ነው። ስፓም ውስጥ በሚለው ይገባል። ስለዚህ ትገቡና እዚህ ጋር ቫሪፋይ ዩር ኢሜይል የሚል ይመጣላችኋል። ታያችኋል። እዚህ ጋር ቫሪፋይ ዩር ኢሜይል የሚለውን ትነኩታላችሁ። ዘን ቫሪፋይ ሆነ ማለት ነው። ኢሜይል ኮንፊርም። ዘን እቺን ኢሜይል ኮንፊርም ካረጋችሁ በኋላ ትመለሱና ወደ ይወስዳችኋል። ድጋሚ ኢሜይል ይልክላችኋል። ይሄንን ናት ስፓም በሉት። ያው ብዙ ጊዜ የትሬዲንግ እንትኖችን ስፓም ውስጥ ስለሚያስገባቸው ናት ስፓም ካላችሁት በኋላ ወደዚህ ይመለሳችሁና ናስፓባቱትም ችግር የለም፣ ግን በየጊዜው ኢሜይል እንዲገባላችሁ በስርዓት እንደዛ ብታደርጉት አሪፍ ነው። ሊንክ ይልክላችኋል። የኔ ላከሌ ሊንክ አለ። እሱን ሊንክ ትነኩታላችሁ።
እሱን ከነካችሁ በኋላ ፓስወርዳችሁን ታስገባላችሁ። ስለዚህ ፓስወርድን አስገብቻለሁ ቼንጅ ፓስወርድ የሚለውን ትነካላችሁ። አለቀ ማለት ነው። ቀጥታ ወደ ይወስዳችኋል። ሳይኒን የሚለው ኢሜላችሁና ፓስወርዳችሁን አስገብታችሁ አሁን ገብቻለሁ። ሳይኒን ስታደርጉ የምታዩት ይሄንን ነው። ዘን አሁን ለመግዛት ፈንድ አካውንት ወደ መግዛት አሁን ቀጥታ ወደ ፈንድ አካውንት ወደ መግዛት እንሄዳለን ማለት ነው። እዚህ ጋር ስታርት ቻሌንጅ የሚል አለ። ስታርት ኒው ቻሌንጅ እሱን ትነኩታላችሁ። ወደዚህ ይወስዳችኋል። አሁን ስንት አይነት አማራጭ አላችሁ? 3 አይነት አማራጭ አላችሁ። ፈርስት ስቴፕ፣ ሰከንድ ስቴፕ፣ ኢንስተንት። ምንድነው ፈርስት ስቴፕ? ፈርስት ስቴፕ ላይ ማለት አንድ ፌዝ ነው ያላችሁ ቻሌንጁን ለማለፍ። ያ ማለት ለምሳሌ የ25000 እንግዛ። የ25000 ገዝተን ፈርስት ስቴፕ ምንድነው? ቻሌንጁን ፓስ ለማድረግ አንድ ስቴፕ ነው ያለው። ቻሌንጁን ፓስ ለማድረግ ወይም ፈንድር ለመሆን ወይም ብሩ እንዲሰጣችሁ አንድ ስቴፕ ነው ያለው። እሱም ፕሮፊት ታርጌቱ ስንት ነው? 10%። የ25000 10% ማግኘት ማለት ነው። የ25000 10% ስንት ነው? 1000 ሰምቲንግ ነገር ነው። 1000 ነው 1000 2000 ነገር። አንድ 10% ማግኘት ፕሮፊት ማግኘት አለባችሁ። ያ ማለት ዴሞ አካውንት ሰጥቷችሁ የ25000 10% ትርፍ ስታገኙ ቻሌንጁን አለፋችሁና 25 ይሰጣችኋል ማለት ነው። የሰከንድ ስቴፕ ደግሞ ከፈርስት ስቴፕ ትንሽ አነስ ይላል። 8% ነው ማግኘት ያለባችሁ፣ ግን አታልፉትም። አንድ ይቀራችኋል። የሁለተኛው ምንድነው? 5%። ስለዚህ የመጀመሪያውን ካለፋችሁ ሁለተኛው አይከብዳችሁም ብዬ ተስፋ አደርጋለሁ። 8% እና 5% ገብቷችኋል። የፈርስት ስቴፕ አንዴ ብቻ ነው ማለፍ ያለባችሁ። ቻሌንጁን ስታልፉ ሩሉን ስታሟሉ ታልፋላችሁ። ሰከንድ ስቴፕ 8% እና 2 ፌዝ ነው ያለው ማለት ነው። አንደኛ ፌዝ ታልፋላችሁ፣ ሁለተኛ ፌዝ ታልፋላችሁ። እዚች ጋር እንዳያችሁት ያው ይሄን ፕሮፈርም የምመርጥበት ምክንያት ይሄ ፕሮፊት ስፒሪቱ እስከ 100% ይደርሳል። ያ ማለት የምታገኙት ፕሮፊት ሁሉ እስክታወጡ ድረስ ማለት ነው። ኢቨንቹዋሊ ከፍ እያለ ይሄዳል። ሰከንድ ስቴፕ ደግሞ እስከ 90% ይደርሳል። ኢንስተንት ፈንድ ደግሞ የሚባል አለ። ኢንስተንት ፈንድ ምንድነው? ቻሌንጅ የሚባል ነገር የለም። ከፈላችሁ እንኩ አለቀ። ከፈላችሁ እንኩ ጨረሰ። ምንም ነገር የለም። ቀጥታ ብሩ የሚሰጥ ነው ማለት ነው። ሶ አሁን ደግሞ ኖርማል እንዴት እንደምትገዙ ከማሳየቴ በፊት ዲስካውንት ላይ ናቸው። ዲሴምበር ዛሬ ስንት ነው? ዲሴምበር 26 ነው አይደለ? ይህን ቪዲዮ ከዲሴምበር 31 በፊት የምታዩ ከሆነ ክሪስማስ ወይም ይሄ ዓመት ከማለፉ በፊት ይሄ አይነት ዲስካውንት አይመለስም ያሉት 5 ቀን 4 ቀን ነው መሰለኝ ያለው። ስለዚህ በዚህ 4 ቀን ውስጥ ቪዲዮን ካያችሁት እድለኛ ናችሁ። ለምሳሌ ፈርስት ስቴፕ እንሂድ። $25000 እንሂድ። ለምሳሌ $25000 መግዛት ፈለግን እንበል። 223 የነበረው ለክሪስማስ ተብሎ 70% ዲስካውንት ተደርጎ $67 እየተሸጠ ነው። ኦልሬዲ አሁን ከዚህ በኋላ ዲስካውንቱ ካለፋችሁ ይሄንን ከዲሴምበር 31 በኋላ የምታዩ ከሆነ ደግሞ 65% ስቲል ማግኘት ትችላላችሁ። እሱም በምንድን ነው? አቤኔዘር 65 ጠይቂያቸው ፈቅደውልኛል። ስለዚህ አቤኔዘር 65 የሚለውን ስታስገቡ 8% ዲስካውንት ይሰጣችኋል። 65% ዲስካውንት ይሰጣችኋል። ስለዚህ ከዲሴምበር በኋላ ብታዩትም ችግር የለም። ይሄ ቪዲዮ ግን ከዲሴምበር 31 በፊት ካያችሁት በጣም እድለኛ ናችሁ። ከዲሴምበር 31 በኋላ ካያችሁት ደግሞ የ65% እዚህ ጋር ዲስክሪፕሽን ላይ ያለች አስቀምጥላችኋለሁ። ሊንኩ የፈንድ ትሬድ ማርኬት ዲስካውንት ይኸውና 65 የሚለውን አስገብታችሁ ይታለች። 65 የሚለውን በኋላ ታያችኋለሁ እንዴት እንደምታስገቡ ማግኘት ትችላላችሁ ማለት ነው። ስለዚህ ፈርስት ስቴፕ ገብታችኋል፣ ሰከንድ ስቴፕ ገብታችኋል፣ ኢንስተንት ገብታችኋል ብዬ አስባለሁ። ካልገባችሁ አሁን ኮሜንት ላይ አስቀምጡ። እዚች ጋር ስለ እነዚህ ማወቅ ስለ ፕራይም ምናምን ነገር ማወቅ ከፈለጋችሁ ወደ ምን ትሄዱና ወደዚህ ጋር ወደ ዳሽቦርዱ ሄዳችሁ ፍሪኩዌንትሊ አስክ ኩዌሽን የሚለው ትገቡና ከገባችሁ በኋላ እዚች ጋር ያንዱ ማብራሪያ አለ። በጣም ሰፊ ስለሆነ እሱ ማለት ትችላላችሁ፣ ግን እኔ የምመርጠው ማለት ትችላላችሁ። በእንትን ይሄኛውን መምረጥ የመጀመሪያውን ኒትሮ ነው የሚባለው እሱን ትመርጣላችሁ። ሰከንድ ስቴፕ ደግሞ ፕላስ የሚለውን ትመርጣላችሁ። ኢንስተንት ፈንድ የሆነ ደግሞ ፕላስ የሚለው እዛም ትመርጣላችሁ ማለት ነው። እኔ የምጠቀመው እሱ ስለሆነ ትመርጣላችሁ። የ25000 ትሄዳላችሁ። ኤምቲ5 ሰሌክት ካደረጋችሁ በኋላ ይሄ ኦልሬዲ ዲስካውንቱን አስቀምጦላችኋል። እኔ ኮንቲኒው ዘን ኦልሬዲ የተቀመጠ ዲስካውንት አለ። ዲሴምበር ዲኢሲ 2 የሚል ማለት ነው $296 ዲስካውንት አድርጎላችኋል። ይሄ ደግሞ ቀኑ ካለፈ 65% ዲስካውንት ማድረግ ከፈለጋችሁ አቤኔዘር 65 የሚለውን ታስገቡና ስትነኩት 423 የነበረው ዶላር ወደ $149 $274 ቀንሶ ማለት ነው 65% ዲስካውንት ይሰጣችኋል። ዘን ፕሊዝ ኦርደር የሚለው ተነካላችሁ። ዘን ፕሊዝ ኦርደር የሚለው ከነካችሁ በኋላ ምን አይነት እዚህ ጋር ሙሉ ኢንፎርሜሽን ያመጣላችኋል። ኦርደሩ ፔመንት ኮንፈርም ለማድረግ ማለት ነው። አካውንቱ ፕላኑ ማነው? ፕላን 2 ስቴፕ ኢቫሉዌሽን ነው ፕላስ ማለት ነው። አካውንት ሳይዝ $25000 ፕላትፎርም ኤምቲ5 ቶታል መክፈል ያለባችሁ $148። አሁን ሁለት አይነት አማራጭ አለ ብንከፍልበት።
አንደኛ ክሪፕቶ ከረንሲ ነው፣ ሁለተኛ ክሬዲት ካርድ ነው። እነዚህ ካላችሁ ውጭ ያላችሁ ሰዎች ይሄ መጠቀም ትችላላችሁ። ሀገር ውስጥ ያላችሁ ደግሞ ኢትዮጵያ ውስጥ ክሪፕቶ ከረንሲ የሚለውን ትመርጡና ፕሌስ ኦርደር ትሉታላችሁ። ፕሌስ ኦርደር ካላችሁ በኋላ $148 እንዳያችሁት ይመጣላችኋል። ክሪፕቶ ከረንሲ በየትኛውን መክፈል የምትፈልጉት የሚለውን ያማርጣችኋል። የትኛውን እንመርጣለን? ዩኤስዲሲ የሚባል አለ፣ ዩኤስዲቲ የሚባል አለ። ብዙ ጊዜ የምንጠቀመው ዩኤስዲቲ ነው። ዩኤስዲቲ የሚለውን ሰሌክት እናደርጋለን። ከዛ ትራንዛክሽን የምትከፍሉበት በየትኛው ኔትወርክ ነው ይላችኋል። ዝቅተኛ ፊ ያለውን መምረጥ ነው። ይሄ አሁን ለምሳሌ 155 ነው። ያ ማለት በከፍተኛ ፊ ያለው ትራንስፈር ስታደርጉ ይሄ ብዙም የለውም፣ ይሄም ብዙም የለውም። ስለዚህ ዝቅተኛውን መርጠን የኢቴሪየምን እንምረጥ። የኢቴሪየምን መረጥን። ከዛ ምን ይሰጣቸዋል? አድሬስ ይሰጣቸዋል። እዚህ ጋር የምትከፍሉበት አድሬስ ማለት ነው። ኢቴሪየም አድሬስ አለ። ይኸው አይታችሁታል። ኪውአር ኮድ አለ። ከፈለጋችሁ ግን ይሄ አድሬስ አለ። ከየት ነው ትራንስፈር የምታደርጉት? አሁን ዶላር የት ነው ያላችሁ? ቴሌግራም ዋሌት ላይ ነው? ባይናንስ ላይ ነው? ቢትቤት አላልኩም፣ ቢትጌት ላይ ነው ወይስ ባይቢት ነው? የትኛው ላይ ያላችሁ? እዛ ላይ መጀመሪያ ትሄዳላችሁ። እኔ ባይናንስ ላይ ሄጄ ላሳያችሁ። ወደ እንትኑ እንሂድና ወደ ባይናንስ ገባሁኝ፣ አካውንቴ ዳሽቦርድ ላይ ማለት ነው። ዘን ምን አረጋለሁ? ዊዝድሮ የሚላል አይደል? እዚህ ጋር የምታዩት ዊዝድሮ የሚለውን እነካለሁ። ዊዝድሮ የሚለውን ከነካው በኋላ እዚህ ጋር ከገባ በኋላ ሰሌክት ኮይን በየትኛው ነው የምከፍለው ብያለሁ። እዚህ ጋር ዩኤስዲቲ አይደለ? ስለዚህ እዚህ ጋር ሄደን ዩኤስዲቲ እንመርጣለን። ከዛ አድሬሱን ኮፒ አድርጉ ይላችኋል። ይሄ አቤኔዘር ሲክሰር አልኩም። አድሬሱን እዚህ ጋር ይኸው እንደምታዩት ኢቴሪየም አድሬስ አለ አይደለ? ይሄን ኮፒ እናደርገዋለን። ሄደን ኮፒ ማለት ነው። ኔትወርክ ውስጥ ምንድነው የመረጥነው? ኢቴሪየምን ካስገባው በኋላ ዊዝድሮ ማረገው ስንት መጠን ነው? ስንት ነው መላክ ያለብኝ? ይሄን ራሱ ኮፒ ታደርጉታላችሁ። ቁጥሩ ማለት ነው 148 ምናምን ነገር ዶላር ነው አይደለ? ኮፒ ከዛ ዊዝድሮ ለዋለሁ ማለት ነው። እዚህ ጋር ያላችኋል። እሺ ኦሬዲ የገዛው ስላለ ወደ አካውንቱ ልግባና ዳሽቦርዱ ላይ ምን እንደምታዩ ላሳያችሁ። እንደገዛችሁ ለምሳሌ ይሄ የገዛዎቹ አካውንቶች ናቸው። ወደዚህ እንሂድና አሁን ይሄ አንዱን ነው ስትገዙ ወደ አካውንታችሁ እንደዚህ ነው የሚቀመጠው። ይሄ ኦሬዲ ትሬድ ያደረኩትና በጣም ድሮ ዳውን የወረደ አካውንት ነው። በጣም ብዙ ሉዝ ላይ ያለው ማለት ነው። አካውንቱ ራሱ ብሎ አፕ ሊሆን ነው። በጣም ሉዝ ያደረኩት አካውንት ነው። $25,000 ማለት ነው። ለአዲስ የገዛሁት ነበረ። ብቻ እንደዚህ ነው ይመጣላችሁ። ትሬድ ማድረግ ትችላላችሁ። ይሄንን ኮኔክት ታደርጋላችሁ። ይሄን ኪ ተጠቅማችሁ ከኤምቲ5 ጋር ኮኔክት ታደርጋላችሁ ማለት ነው። ኦሬዲ እኔ ትሬድ አድርጌያለሁ። ፔአውትም አግኝቻለሁ። እዚህ ጋር እንደምታዩት ፓስ ያረኳቸውም አሉ። ይሄ የፔአውቶች ናቸው። በዚህ ያገኘሁት ማለት ነው። በፕሮፎርማ ያገኘሁት ፔአውት ጠይቄ ያገኘኋቸው ናቸው። እኔ የተጠቀምኩት ደግሞ የምንድን ነው የ50,000 ኢንስተንት የሆነ ፈንድ ነው የተጠቀምኩት። የ50,000 ኢንስተንት የሆነ ፈንድ ገዝቼ የ50,000 ማለት ልታያቸው አንዴ። ኢንስተንት ፈንድ ምንም ቻሌንጅ የሌለው ማለት ነው። ገዝቼ ኢንስተንት ፈንድ የ50,000 ገዝቼ ነው እንትን ያልኩት በዚህኛው ማለት ነው። ፔአውቶችን ያገኘሁት ይህን ይመስላል የፈንድ አካውንት ኢች ስቴፕ ማለት ነው። ሊንኩ ዲስክሪፕሽን ላይ ያለ ፈንድ ትሬድ ማርኬቲንግ እና እችኛዋ ሊንክ ዲስካውንቱም እንዲሰራላችሁ ማለት ነው። ሰብስክራይብ ካላደረጋችሁ ደግሞ እስካሁን ድረስ ቪዲዮውን እያያችሁ ሰብስክራይብ አድርጉ። ይህን ይመስላል እንዴት መግዛት። አይ ሆፕ ግልጽ ሆኖላችኋል ብዬ ተስፋ አደርጋለሁ። አሁንም ግልጽ ካልሆነላችሁ ንገሩኝ። ወዳችኋለሁ። ቀጣይ እሁድ ላይ ደግሞ ኦልዌይስ እሁድ አፕዴት አለ፣ የፎሬክስ ትሬዲንግ አፕዴት። እሁድ እንገናኛለን። የትሬዲንግ አፕዴት ማለት ነው። እንገናኛለን። ወዳችኋለሁ። አቤኔዘር ነበርኩኝ። ባይ